ጾመ ፍልሰታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍልሰታ ምን ማለት ነው? ፍልሰታ ማለት ምን ማለት ነው? ፍልሰታ የሚለው ቃል የተገኘው ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን በጥሬ ትርጉሙ መለየት፣ ማረግ፣ ከመቃብር ከምድር ወደ ላይ መውጣት የሚለው ትርጉም ይይዛል። በዚህ መሰረት ጾመ ፍልሰታ የእመቤታችን ድንግል ማርያም የስጋዋን ከመቃብር መነሳት ከሙታን ተለይቶ ማረግን ያመለክታል። እመቤቴ ማርያም ሆይ ምጡቅና ሩቅ ወደ ሆነው የደስታ ቦታ ላረገ ስጋሽ ሰላምታ ይገባል። ከመሬት ወደ ሰማይ ላረገው ስጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ በምስራቃዊ ተክል ገነት የብርሃን ድንኳኖች ወደ ተተከሉበት ላረገ ስጋሽ ሰላምታ ይገባል እንዳለ ደራሲ። ጾም ማለት ምን ማለት ነው? ጦም ማለት ሰውነትን ከፈለጋቸው ሁሉ ነገሮች መከልከል መወሰን ማለት ነው። ወይም ለሰውነት የሚያምረውን የሚያስጎበጀውን ነገር መተው ማለት ነው። ጾምና ሃይማኖት የማያቋርጥ ዘላቂና ቋሚ ዝምድና አላቸው። ሃይማኖት ካለ ጾም አለ፣ ጾም ካለ ሃይማኖት አለ። ከሃይማኖት ጋር የተያያዙ ከምግብና ከሌላ የጣዕም ዓለም እና ስጋዊ ደስታ ሊሰጥ የሚችል ነገር ሁሉ መከልከል እና መወሰን ከጾም አይገባም። በቅርብ ጊዜ ወዲህ የመጣ የረሃብ አድማ የሚባል አለ። እሱ ሊሆን ወይም ጥቅም የሌለው ሌላ ምክንያት ሊኖረው ይችላል እንጂ ከጾም አይቆጠርም። ጾም በብሉይ ኪዳንም ከእግዚአብሔር ሕዝብ ከእስራኤል ከአገልጋዮች ካህናት ወነቢያት ጋር በሰፊው ተግባር ላይ ውሎ ይገኛል። በአዲስ ኪዳንም ክብርና ምስጋና ይግባውና ጌታችን መድኃኒታችን በኢየሱስ ክርስቶስ የቆሮንጦስ የ40 መዓልትና የ40 ሌሊት ጾም ማቴዎስ 4 ጀምሮ ከሐዋርያት ከሰባ አርድእትና ሌሎች ቅዱሳን ጠቅላላው ክርስቲያኖች ጋር አብሮ ያለ ነው። የብሉይ ኪዳን ነቢያት እና ሙሴ እንደ ዳንኤል እና ኤልያስ ወዘተ በጾም ሃይማኖታቸውን ገልጸዋል። አንደኛ ሙሴ ጽላን ለመቀበል ወደ እግዚአብሔር ሲቀርብ እንደ ጾመ። ሙሴም ወደ ደመናው ወጣ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ 40 ቀን 40 ሌሊትም ቆየ። በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበር። አንደኛ ሙሴ ጽላን ለመቀበል ወደ እግዚአብሔር ሲቀርብ እንደ ጾመ። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴ በተራራው ላይ 40 ቀን 40 ሌሊትም ቆየ። በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበር። እንጀራም አልበላም፣ ውሃም አልጠጣም። በጽላቶችም አስሩን የቃል ኪዳን ቃላቶች ጻፈ። ዘጸአት 24 18 34 28 ተብሎ ተጽፏል። ሁለተኛ ዳንኤል የእግዚአብሔርን መከራ ይቅርታ ቤተሰብ
ሁለተኛ ዳንኤል የእስራኤልን መከራ እንዲያልቅ ለመለመን ወደ እግዚአብሔር በጾመ እንደቀረበ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርሁ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም። ሶስቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ዳንኤል 10:2 ተብሎ ተጽፏል። ሶስተኛ ኤልሳ የእግዚአብሔር ካህናት እና እንደሱ ያሉ ነቢያት ታርድና ታሳርድ ከነበረችው ኤልዛቤል ከተባለችው ሶበላ ንግስት በሸሸ ጊዜ እንደ ጾመ አንድ ጊዜ በተመገበውም ምግብ በርትቶ 40 መዓልትና ሌሊት ጾመ። እንደቆየ ተነስቶም በላ ጠጣም። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮራቢ ድረስ 40 ቀንና 40 ሌሊት ሄደ። ነጋ። ቀዳሚ 19:8 ሲል ይገኛል። እነ እዝራን፣ እነ ነህምያን፣ እነ ዳዊትን፣ ሌሎችም ነቢያትን ሁሉ እንዳልዘረዘር ጊዜ ያጥርብኛል። ለሚስማማ ለአሁኑ ይህ በቂ ማስረጃ ነው። እነዚህ ሁሉ እንግዲህ ከእግዚአብሔር ጋር እነዚህ ሁሉ እንዲህ ከእግዚአብሔር ጋር በሚገናኝበት ወቅት እህል ውሃ በአፋቸው አልገባም ነበር። በኃጢአት ብዛት ምክንያት የታዘዘውን የእግዚአብሔር መዓት የሚመለሰው ቁጣውን የሚበርደው በጾም ሲማለዱት ነበር። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያን በውሃው ወንዝ አጠገብ ጾም አወጅሁ። ስለዚህም ነገርን ጾምን፣ ወደ እግዚአብሔርም ለመን፣ እርሱም ተለመነን። ዕዝራ 8:21-23 እንዳለ በአዲሱ ኪዳንም ከፍ ብሎ እንደተገለጸው ጾም ሰው ሰራሽ ሕግ ሳይሆን ጀማሪው ባለቤቱ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። በዚህ መሰረት በቅድስት ቤተ ክርስቲያን ከተወሰኑት 7ቱ አጽዋማት ውስጥ አንዱ ትንሽ ትልቁ በታላቅ መንፈሳዊ ስሜትና ትጋት በየዓመቱ የምንሳተፍበት በእመቤታችን ቅድስት ድንግል ማርያም አማላጅነት እና ቃል ኪዳን ወደ ፈጣሪዋ የሚቀርብበት የምንጾምበት ይህ የፍልሰታ ለማርያም ጾም ነው። የፍልሰታ ጾም ለምን እንጾማለን? በቤተ ክርስቲያናችን በእመቤታችን ዜና እረፍት እንደሚተረከው የፍልሰታ ጾም ከነሐሴ 1 እስከ 15 የሚጾም ሲሆን ምክንያትና መነሻ መሰረቱ እንደሚከተለው ነው። እመቤታችን ያረፈችው በጥር 21 ቀን ነው። ሐዋርያትም አስክሬኗን ሊቀብሩ
ሊቀብሩ ወደ ጌቴሰማኒ ይዟት ሲሄዱ አይሁድ በመቀኝነት ልጇ ከሙታን ተለይቶ ተነስቷል፣ አሁንም እሷ ግብረ ተአምር ልታደርግ አይደል ብለው አስክሬኗን ተሸክመው የሚሄዱትን ሐዋርያት በታተኗቸው። በዚያን ጊዜ መላእክት የእመቤታችን አስክሬን ከአይሁድ ነጥቀው በገነት አኖሩት። በስምንተኛው ወር በነሐሴ ሐዋርያት ከነሐሴ 1 እስከ 14 ሁለት ሱባኤ ገብተው ለምነው ከጌታችን አስክሬን ስጦታቸው በጸሎትና በምህላ ቀበሯት። በዚያ የቀብር ስነ ስርዓት ላይ ከ12ቱ ሐዋርያት አንዱ ቶማስ የተባለው ለሐዋርያዊ አገልግሎት ወጥቶ ነበር እና በቦታው መገኘት አልቻለም ነበር። እመቤታችን በተቀበረች በ3ኛው ቀን ከላይ እንደተጠቀሰው ነቢያት ትንቢት እንደተናገሩላት እንደ ልጇ ተነስታ ስታርግ ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ በውሃው ላይ አገኛት። በዚያን ጊዜ ትንሣኤዋን ሌሎች ሐዋርያትን አይተው ለእርሱ የቀረበት መስሎት በረከት ቀረብኝ ሲል ተበሳጨ። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ራሱን ከደመና ላይ ሊወረውር ቀጣው። በዚያን ጊዜ እመቤታችን ቶማስን አጽናናችው። ከእርሱም በቀር ትንሣኤዋን ያየ አለመኖሩን ነገረችው። ለምስክርነት እንዲሆነውም በቀብሯ ጊዜ የነበረውን ሰብናን ሰጥታው አረገች። ቶማስም ሰብናን ደብቆ ይዞ ሐዋርያት ካሉበት ደረሰ። ሐዋርያትም የእመቤታችን ነገር እንዴት ሆነ አላቸው። ሐዋርያትም እመቤታችን ሱባኤ ገብተን ጌታችንን አስክሬኗን ከዕፀ ሕይወት ስር ከገነት አምጥቶ ሰጠን፣ በክብር ቀበርናት አሉት። ቶማስም መልሶ ሞት በጥር በነሐሴ መቃብር እኔ አላምንም እንዲህ ያለውን ነገር አላቸው። ሐዋርያትም ቶማስ አትጠራጠር፣ ቀድሞ ጌታችን በተገለጠ ጊዜ ትንሣኤው ጣቶችን በተቸነከሩት እጆቹ ካላስገባሁ ብለህ የደረሰብህን ታውቃለህ። አሁንም የእመቤታችን መቃብር አላመንክም አሉት። ቶማስ ግን ሐዋርያትን ይዞ ወደ መቃብሩ ሄደ። መቃብሩን ከፍተው ሲመለከቱ ሐዋርያት ደነገጡ። በዚያን ጊዜ ቶማስ አታምኑኝም ብዬ ነው እንጂ እመቤታችን አርጋለች። ስታርግም በደመና ከሀገር ስብከቴ ስመጣ ተገናኘን። ለምልክቱም ይከው የቀበራችሁበትን ሰብን አላቸው። ሐዋርያትም ለበረከት ሰብናን ተከፋፍለው ወደ ሀገር ስብከታቸው ሄዱ። በዓመቱ ግን ሐዋርያት ተሰበሰቡ እና ቶማስ ያየውን የትንሣኤሽንና የዕርገትሽን በዓመቱ ግን ሐዋርያት ተሰበሰቡ
እና ቶማስ ያየውን ትንሣኤሽና የእርገትሽ ወይም የፍልሰታሽ በረከት አይቅርብን ብለው ከነሐሴ 1 ጀምረው ሱባኤ ገቡ። ነሐሴ 16 ቀን ጌታችን ከመላእክት እና ቅዱሳን ጋር ሆኖ ሐዋርያትን ወርዶ በመካከላቸው ተገኝቶ አቆረባቸው። የእመቤታችን ትንሣኤዋንና ባልንጀራቸው ቶማስ ያየውን እርገቷን አሳይቷቸዋል። ውዳሴ ማርያም ትርጉም ከዚያን ጊዜ ጀምሮ በጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮ እና በሐዋርያት መሰረት ላይ የታነጸችው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሐዋርያትን ከዚያን ጊዜ ጀምሮ ምሳሌ በማድረግ ልክ እንደ ሐዋርያት አስተምሮ በሐዋርያት መሰረት ላይ በረከትና የታነጸችው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የሐዋርያትን ግብረ ከሰባቱ የአዋጅ ምሳሌ በማድረግ ልክ እንደ ሐዋርያት ለሐዋርያትን የተገለጠ በረከትና ሁሉም ምእመናን ረድኤት እንዲያደርግን እንጾማለን። ቤተክርስቲያን ታስተምራለች። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 10 እስከ 21 ላይ እንደተጠቀሰው በዚያን ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርሁ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አላገባሁም። 3 ሳምንት እስኪፈጸም ድረስ ዘይት አልተቀባሁም እንዳለ ጾምን ከጽሉላት ምግባችን ከስጋ እና ከወተት ውጤቶች በመጾም እና ወደ ቤተክርስቲያን በመሄድ በስግደት በምጽዋት እና በጸሎት ይጾማል። የእግዚአብሔር ምሕረቱ ቸርነቱ የእመቤታችን ድንግል ማርያም አማላጅነቷ አይለየን፣ አሜን። አባ ሕርቅያስ ሊቀ ጳጳስ ዘግደልኽወይ ዘንጠኽወይ በአፈ ትጉሃን መላእክቲ በአፈ ቅዱሳን መላእክቲ ትጉሃን መላእክቲ ይተአረመለይ ደጋጊመ ሓደ ቃላት ዘይተረደአኒ ክንብቦ ከለኹ ዘይተረደአኒ መለሰ ይንብቦ ኣለኹ ንኽርደአኒ ዶ ዓለይ እውን ኣብቲ ቃላት እውን ብዙሕ ስሕተት ኣሎ። ቅዱሳን መላእክቲ ብትራተይ ኣንደባ ኩልታፋ አንደበተይ ዝተጋገኽዎ ብቅዱሳን ትጉሃን መላእክቲ ይተአረመለይ ይቐኒየለይ።